ጤና ይስጥልን። ይህ የፍቅር ቤት ዩቲዩብ ቻናል ነው። አሰብ በደቡባዊ የኤርትራ ቀይ ባህር ክፍል ትገኛለች። ከባህሩ ደግሞ የምዕራብ ጠርዝ ላይ አርፋለች። አፋርኛ፣ ትግርኛና አረብኛ ቋንቋዎች በብዛት ይነገራሉ። አሰብ ሲባል ለኛ ለኢትዮጵያውያን ለረጅም ዓመታት ከሌላው ዓለም ጋር በንግድ ከምንገናኝባቸው ወደቦች አንዱ ሆኗ ስለቆየችና በብዙ ኢትዮጵያውያን ዘንድ በልዩ ትዝታ ስለምትታወስ እንዲሁም አሁን ብሔራዊ አጀንዳ በመሆኗ ጭምር ታሪኳን ብናውቀው ይጠቅመናል ብለን በማሰብ ከተለያዩ ምንጮች ያሰባሰብነውን በዚህ ዝግጅት ልናካትት ወደድን። ቻናሉን ሰብስክራይብ አድርጉ። ይህንን ቪዲዮ ከወደዳችሁት ለምትወዷቸው አጋሩት። ሸጋ ቆይታ። አሰብ በቅድሚያ መቀመጫውን አሰብ ሲቂር ያደረገው የአንካላ ጎሳ አፋሮች መኖሪያ እንደነበር ዮሐንስ ተፈራ አሰብ ቀይ ባህርና ወደባችን በዚያን ጊዜ በሚል ርዕስ ለንባብ ባበቁት መጽሐፍ ላይ አስፍረዋል። በዚሁ መጽሐፍ በ1862 በ1864 እና በ1885 እንደ አውሮፓውያን አቆጣጠር ከቶጆራ ከራሃይታና ከጎቢያድ ሱልጣኖች ጋር በተደረገ ስምምነት መሰረት የደቡብ ቀይ ባህር የፈረንሳይ የሞግዚት አስተዳደር አካል ሆነ። እንደ ሬመንድ ጆናስ ዘ ባትል ኦፍ አድዋ መጽሐፍ ጣሊያን እንደ አውሮፓውያን አቆጣጠር በ1882 የአሰብ ወደብን ሲቆጣጠር የጣሊያን ቅኝ ግዛት በማድረግ ኤርትራን ለመመስረት መንገድ ጠረገለት። አሰብ እስከ 19ኛው ክፍለ ዘመን ድረስ ምንም እውቅና ያላት ቦታ አልነበረችም። እንደ ዊኪፒዲያ የዲሴምበር 2024 ዶክመንት ደግሞ በወቅቱ አሰብ 20 ጎጆ ቤቶችና 100 አካባቢ ነዋሪዎች ብቻ ነበሯት። አፋሮች አሳ ለማስገር የሚጠቀሙባት ትንሽዬ መንደር ብቻ ነበረች። ጣሊያናዊው ጁሴፔ ሳፔቶ እንደ አውሮፓውያን አቆጣጠር በ1869 ህዳር 15 ቀን ሩባቲኖ ለተባለው የመርከብ ኩባንያ ገዛት። የሸጡለት ሁለት የአውሳ ሱልጣኖች ናቸው። ሱልጣኖቹ ወንድማማቾች ናቸው። ሐሰን ኢብን አህመድና ኢብራሂም ኢብን አህመድ ይባላሉ። የሸጡለትም በ6000 ማርትሬዛ ዶላር ነበር። በወቅቱ ጣሊያኖች ከቀይ ባህር ወደ የመን የሚያሻግረውን ጠባብ መተላለፊያ ባብ አል ማንዴብን ይዘው ስለነበር የገዛበትንም ምክንያት ለጣሊያኖቹ የቀረበ ስለሆነ ነው ብሎ ያስረዳ ነበር። ይህንን መከራከሪያ ያቀርብ የነበረው ከየአቅጣጫው ግዢውን የሚቃወም ድምፅ በመነሳቱ ነው። የጣሊያን ፓርላማና ጋዜጦችም ግዢውን በእጅጉ ኮነኑ። ግብጾችም ሕገወጥ ግዢ ተፈጽሟል ብለው አቋም ያዙ። የጣሊያን መንግስት ግን ወደ ኢትዮጵያ ለመዝለቅ ስለሚያስችልና አካባቢው ላይ የተወሰኑ ልማቶችን ለመስራት እንደ አውሮፓውያን አቆጣጠር በ1882 አካባቢውን ተረከበ። ወደ መሃል ኢትዮጵያ ለመዝለቅም ምቹ ቦታ እንደሆነ አመነ። የጣሊያኑ መልእክተኛ ፔትሮ አንቶሊኖ ወደ ሸዋ ዘልቆ በመግባት የንግድ ስምምነት በመፈራረም ለዳግማዊ አጼ ምኒልክ 2000 መድፎችን በአሰብ በኩል ሊያስገባላቸው ቃል ገባ። እንደ አውሮፓውያን አቆጣጠር በ1883 ዋና ከተማዋ የአሁኗ አሳይታ የነበረውን የአውሳ ግዛት ጎበኘ። በወቅቱም ከአፋሩ ሱልጣን መሐመድ ሐንፍሬ ጋር ተወዳጀ። ሱልጣን መሐመድን ከጣሊያን መንግስት ጋርም የንግድ ስምምነት እንዲፈራረም አሳመነው። በዚህ መልኩም በቀጣዩ ዓመት መጨረሻ አካባቢ 50,000 ጥይቶችንና 10 ሚሊዮን ካትሪጆችን በአሰብ ወደብ በኩል ወደ ሸዋ በማስገባት ወርቅ፣ የዝሆን ጥርስና ጥርኝ የጫኑ 800 ግመሎችን ወሰደ። እንደ አውሮፓውያን አቆጣጠር በ1884 ኢጣሊያዊው ተጓዥ ጂቢ ሊካታ አሰብን ሲጎበኝ 111 አፋሮች፣ 140 አረቦች፣ 43 ጣሊያናውያን፣ 10 ሶማሌዎችና 12 ከመሃል ሀገር የመጡ ኢትዮጵያውያን ይኖሩበት እንደነበር ጽፏል። በወቅቱ አሰብ ጥቂት ነዋሪዎች ብቻ የነበራት ቢሆንም በጣሊያኖቹ ዘንድ የቃል ኪዳን ቦታ ተደርጋ ትወሰድ ነበር። በጊዜው ሊካታ አሰብን የትልልቅ ነገሮች መጀመሪያ ናት ሲል ይገልጻት ነበር። ምክንያቱ ደግሞ ጣሊያኖች ለቅኝ ግዛት ፍላጎታቸው የተመቸች መረማመጃ መሆኗ ይመስላል። ጣሊያኖቹ በ1885 እንደ አውሮፓውያን አቆጣጠር ምጽዋን ሲይዙ አሰብ ጠቃሚነቷ ደበዘዘ። ለዚህ ምክንያቱ ደግሞ የምጽዋ ወደብ ሰፊና ወደ መሃል ኢትዮጵያ በቀላሉ የሚያገናኛቸው በመሆኑ ነው። ከምኒልክ ጋር የጀመሩት የመሳሪያ ንግድ ደግሞ ከእሳቸው ጋር በገቡት ግጭት ምክንያት ተቋረጠ። በአድዋ ጦርነት ወቅት አሰብ ተረስታ ጣሊያኖች ምጽዋ ተሰባሰቡ። አጼ ቴዎድሮስ፣ አጼ ዮሐንስና አጼ ምኒልክ አሰብን ብቻ ሳይሆን መላው ኤርትሪያን ከቅኝ ገዢዎች ለማላቀቅ ጥረት ማድረጋቸው በታሪክ ተጽፎ ይገኛል። የአድዋ ጦርነት አልፎ በ20ኛው ክፍለ ዘመን መጀመሪያ አካባቢ ጣሊያኖቹን በጥርጣሬ ማየት ከጀመረች የቆየችው ኢትዮጵያ የንግድ ልውውጧ ከፈረንሳይ ጋር በጅቡቲ በኩል ሆነ። የአሰብ ተፈላጊነት የበለጠ ተረሳ።
የኢትዮ ጅቡቲ የባቡር ሀዲድ መዘርጋቱና የባቡር ትራንስፖርት መጀመሩ ደግሞ አሰብን የበለጠ ጥቅም የለሽ አደረጋት። በአሰብ በኩል ምንም ሸቀጥ ወደ ኢትዮጵያ አይገባም ነበር። በአካባቢው የጨው ምርት ብቸኛ የገቢ ምንጭ ሆነ። ጣሊያኖቹ ጨው እያወጡ ለጃፓን መሸጥ ጀመሩ። በወቅቱ በአሰብ የሚኖሩ ሰዎች ቁጥር ከ1000 እስከ 3000 ይደርስ እንደነበር አንዳንድ መረጃዎች ይጠቁማሉ። ከዚህ ውስጥ የጣሊያኖቹ ቁጥር ከ100 እስከ 140 ይገመት ነበር። እንደ አውሮፓውያን አቆጣጠር በ1922 የእንግሊዝ የጦር ቢሮ ሪፖርት እንዳደረገው አካባቢው ትንሽ መንደር ሲሆን ከ100 ባልበለጡ ጎጆ ቤቶች የሚኖሩ የአካባቢው ሰዎችና በጣም ጥቂት የአውሮፓ ቤቶች እንዲሁም አንድ የጉምሩክ ቢሮ ነበረው። ከሁለተኛው የኢትዮጵያና ጣሊያን ጦርነት በኋላ ወደቡ ተገነባ። እስከ ደሴ የሚዘልቅ መንገድም ተሰራ። ጣሊያኖች በአካባቢው በተባበሩት ኃይሎች ሲሸነፉ አሰቡም በተባበሩት ኃይሎች ቁጥጥር ስር ሆነች። በ1952 እንደ አውሮፓውያን አቆጣጠር ኢትዮጵያ ኤርትራን በፌዴሬሽን እንድታስተዳድር በተባበሩት መንግስታት ድርጅት ሲወሰንና በ1962 ደግሞ ሙሉ ለሙሉ አንድ የኢትዮጵያ ክፍለ ሀገር ሆና ስትቀጥል አሰብ ሸቀጦችን ለማስገባትና ለማስወጣት ለኢትዮጵያ እጅግ ጠቃሚ መዳረሻ ሆነች። ከሶቪየትና ከዩጎዝላቪያ በተገኘ እገዛ በአካባቢው የኮንስትራክሽን ማስፋፊያዎች ተካሄዱ። የድፍድፍ ነዳጅ ማጣሪያው በ1964 እንደ አውሮፓውያን አቆጣጠር ተጀምሮ በ1967 ለአገልግሎት ክፍት ሆነ። በአካባቢው የተካሄደው ልማት በርካታ ኢትዮጵያውያንን በተለይም ከወሎና ትግራይ ለተለያዩ ስራዎች ወደ አሰብ አጎረፈ። ከወደብ ስራው በተጨማሪ በጨው ምርትና በአሳ ማስገር ስራዎች ላይ ተሰማሩ። በ1989 እንደ አውሮፓውያን አቆጣጠር የነዋሪዎች ብዛት ከ39500 በላይ ደርሶ ነበር። በአሰብ ወደብ በኩል ቡና፣ የተለያዩ የእርሻ ውጤቶችና የቀንድ ከብቶች ይጓጓዙ ነበር። መድኃኒትና ሌሎችንም ሸቀጦች ለማስገባትም ኢትዮጵያ የአሰብ ወደብን እንደ አንድ አማራጭ ትጠቀማለች። አብዛኛዎቹን ሸቀጦች የምታስገባውም ሆነ ከኢትዮጵያ ውጭ የምትልከው በአሰብ ወደብ በኩል ነበር። በ1950ዎቹና በ1960ዎቹ ከኤርትራ ነጻ አውጪ ግንባር ሻዕቢያ ጋር በነበረው ጦርነት ለሁለቱም ወገኖች የነበራት ስትራቴጂያዊ ጠቀሜታ የጎላ ሆነ። ጦርነቱ እየሰፋ ሲመጣ ግን ጠቀሜታዋ እየቀነሰ ሄደ። የሽምቅ ተዋጊዎቹ በሚፈጽሙት ተከታታይ ጥቃት ሻዕቢያ መሰረተ ልማቶች ላይ ጉዳት አደረሰ። በ1982 ዓ.ም የኤርትራ ነጻ አውጪ ድርጅት አሰብ ወደብን ተቆጣጠረ። ከ1984 ዓ.ም ግንቦት ወር ጀምሮ ደግሞ ኤርትራ ነጻ ሀገርነቷ ሲረጋገጥ አሰብ በኤርትራ ስር እየተዳደረች ነው። አሁንም ግን ዓለም አቀፍ የወደብ አጠቃቀም ሕግን እየጠቀሱ ኢትዮጵያ የአሰብ ወደብን የመጠቀም ዓለም አቀፍ ሕግ ይደግፋታል። ለዚህም አሰብ ወደብን ኢህአዴግ በተለይም ሊቀመንበሩ የነበሩት መለስ ዜናዊ ሕጉን እያወቁ አሰብ ወደብን አሳልፈው በመስጠት ኢትዮጵያን ወደብ አልባ አድርገዋታል የሚሉ በርካታ የፖለቲካ የኢኮኖሚና የሕግ ባለሙያዎች አሉ። ይህንን የማይቀበሉም አሉ። የኤርትራ ሬፈረንደም በተካሄደበት ጊዜም የውሳኔ ድምፁ ሂደት ባርነት ወይስ ነጻነት የሚል የተዛባ ምርጫ ውጤት እንጂ ትክክለኛ የህዝብ ውሳኔ አይደለም የሚሉ በርካቶች ናቸው። በወቅቱም የአዲስ አበባ ዩኒቨርሲቲ ተማሪዎችን ጨምሮ የተለያዩ የህብረተሰብ ክፍሎች ተቃውሞ አሰምተዋል። አሰብ የተቃዋሚ ፓርቲዎችም ዋነኛ አጀንዳ ሆና ቆይታ ነበር። ከዚህ ጋር ተያይዞ አሰብን ከኢትዮጵያ ለይቶ ማስቀረቱን ኢትዮጵያውያን ብቻ ሳንሆን ዓለም አቀፍ ተቋማትና ግለሰቦችም አስተያየት የሰጡበትና አሁንም የሚያምኑበት ጉዳይ ሆኗል። አሁን አሰብ በአብዛኛው እንቅስቃሴ የማይታይባት ዝም ያለች የወደብ ከተማ ናት። በአንድ በኩል ለረጅም ጊዜ ማለትም ከ1983 ዓ.ም ጀምሮ በኢትዮጵያውያን በኩል የአሰብ ይገባኛል ጥያቄ ማንሳት እንደ ትልቅ ፖለቲካ ተቃርኖ ይቆጠር ነበር። አሁን ግን የኢትዮጵያን መንግስት ጨምሮ በርካቶች የአሰብን ጉዳይ በሰላማዊ ድርድር በመቋጨት የወደብ ባለቤት መሆን ይገባል፣ ይህ እንደውም የህልውና ጉዳይ ነው የሚል ጭብጥ ይዘዋል። በተከታዩ የፍቅር ቤት ሰፊ ዘገባ ይዘንበት እንቀርባለን። የፍቅር ቤት ቻናላችንን ሰብስክራይብ አድርጉ። እስከዚያው ሰላም ቆዩን።